ዛሬ የውሃ የአየር ያህል ለተማሪዎች አስፈላጊ ከሆነ ሰንበትበት ብሏል። እጆቻቸው ቢቀደዱ ስልክ አሊያም ሚዲያ ይፈሳቸው እንደሆነም ያጠራጥራል። በከተሙበት ባለፉበት ሁሉ መደበቂያቸው ካደረጉትም ጊዜያት ዓመታት ተቆጥረዋል። አብዛኛው ተማሪ ግን ጊዜውን ዘመን አመጣሽ የመዝናኛ ሚዲያዎች ላይ ከማባከኑም በላይ የጤና ችግር እያስከተለበት መሆኑን አልተረዳም። በዚህም ሱስ ውስጥ ተዘፍቀው ማድረግ የሚገባቸውን ነገሮች በሙሉ ወደኋላ እያስቀሩ ለጥፋት ሲዳረጉ መመልከት የዕለት ልምድ ሆኗል። የትኛውን ማህበራዊ ሚዲያ በብዛት ትጠቀሚያለሽ? እሺ አመሰግናለሁ። ያው እንግዲህ አንድ 3-4 ሚዲያዎችን እጠቀማለሁ፣ ግን በብዛት የምጠቀመው ቴሌግራም ነው። ለክላስም ስለሚጠቅመኝ ማለት ነው። እሺ በቀን ለምን ያክል ሰዓት ትጠቀሚያለሽ? ማክሲመም በዛ ከተባለ 3 ወይም 4 ሰዓት። ለምን ዓላማ ነው የምትጠቀሚው? ዓላማው የተለያየ ዓላማ አለው። ያው አንዳንድ ጊዜ በመንፈሳዊም አንዳንድ ጊዜ አዳምጣለሁ። ሁለተኛም ደግሞ ራሴን ለኢንተርቴይንመንት ለማድረግም እጠቀማለሁ። በዚህ እሺ ማህበራዊ ሚዲያን በመጠቀም ምን አይነት ጉዳት አባትነሃል? ማህበራዊ ሚዲያ ጥቅም ብቻም ሳይሆን የራሱ የቻለ ጉዳት አለው። ጉዳቱ ደግሞ እኔ ላይ የተለያየ ነገር አክት እንዳደርግ አድርጎኛል። ምክንያቱም ዴሄበራል ሴፕ አድርጎኛል። ያው ማህበራዊ ሚዲያ አብዛኛው ጊዜ አንድ ሰው ሲጠቀም ራሱን ኮንታክቱን ሼፕ እያደረገ እንደሚሄድ አነጋገሬን፣ ሁሉም አለባበሴን፣ ሁሉም ነገር ሼፕ አድርጎኛል እና ትንሽ ጉዳት አለው ብዬ ነው የማስበው። ከማህበራዊ ከሶሻሊ ከሁሉም ከኤንቫይሮንመንቱ ትንሽ ለየት የምትል ሀሳብና ካራክተር ካለ ትንሽ ያ ማህበራዊ ጫና ስላለበት ማህበራዊ ሚዲያ ጫና ስላለበት ትንሽ ጉዳት አለው ብዬ ማስበው። በልጅነት ጨዋታና ሳቁን የጓደኝነት ፍቅሩን እያኮማሸሸ በግሉ ከግሉ ስልክ ጋር ሲያሳልፍ ለጓደኛ ህመም ማትረፉ ግድ ነው። ራሳቸውን ከሌላ ጋር ሲያነጻጽሩ ሲያወዳድሩ ምን ውስጥ ገብተው እንደ ጋሪ ፈረስ ሲሸመጥጡ እንደነበር ንቀ ልቦና ያላቸው ልብ ይሉታል። ያው እንግዲህ እንደምታውቁት ያው የሚዲያ ተማሪዎች ሶስተኛውነትና የሶሻል ሚዲያ ለኛ ስራ በጣም አስፈላጊ ነገር ነው ብዬ ነው የማስበው። በተለይም ባለንበት ጊዜ ላይ ሶሻል ሚዲያ በጣም ተስፋፋበት ጊዜ ስለሆነ ትራዲሽናል ሚዲያዎች በጣም እየቀሩ ነው። በዚህ ምክንያት በጣም ይጠቅመናል ብዬ አስባለሁ። ነገር ግን በዛው ልክ ጉዳትም አለ። ጉዳቱ ምንድነው? ከትምህርታችን ጋር ስናያይዘው ለምሳሌ ዲፒ ተማሪ ስንሆን የምናጠናበትን ሰዓት ከመያዝ አንጻር እንደገና ደግሞ ሳይኮሎጂካሊ ደግሞ በጣም እዛ ላይ ዲፔንዲንግ ነው። ብዙ ነገሮችን ክሪቲካሊ አስበን እንዳንሰራ ያደርገናል። ሶሻል ሚዲያ መምጣት ለምሳሌ ቻት ጂፒቲ በጣም አሁን ብዙዎቻችን እየተጠቀምን አእምሯችንን ክሬቲቭ እንዳንሆን እያደረገን ያለው ነገር እሱ እና አንዱ የሶሻል ሚዲያ ምንጭ ነው። አንዱ ተጽዕኖ እሱ ነውና ሰው ክሬቲቭ ሆኖ የራሱን አቅም ተጠቅሞ እንዳይሰራ በጣም ተጽዕኖ እየፈጠረበት ይገኛል። ነገር ግን እንደ ትምህርት ወይ ደግሞ እንደ ሶሻል ሚዲያ እንደ ጋዜጠኛ ደግሞ የራሱን ጥቅሞች አሉት። አሁን ላይ ልክ እንደማንኛውም ሰው የተለያዩ ፕላትፎርሞችን እንደደን ራሳችን ላይ ዲቨሎፕ የሚያደርግባቸው አቅሞችን የምንወጣባት በደንብ ፕራክቲስ የምናደርግበት እድል አመቻችልን ብዬ አምናለሁ። ማህበራዊ ሚዲያን በመጠቀም የምታገኝ እንዴት ነው ለራስሽ ያለውን አመለካከት ሊቀይረው የቻለው? የሚቀይረውስ? ማህበራዊ ሚዲያ በመጠቀሜ የራሴ ላይ የቀየረው አመለካከት ብዙም የለም። ግን ያው የተለያዩ ከሌሎች ሰዎች የማያቸው ለምሳሌ በጣም ኢንፍሉዌንሰር የሆኑ ቲክቶክ ላይ ምናምን የምናውቃቸው ሰዎች አሉ አይደል? የነዛን ሰዎች ልምድ እውቀት እንድካፈል በጣም ረድቶኛል ብዬ አስባለሁ። አቅሜን በደንብ እንዳወጣ ምናምን እንድጎኛል ብዬ አስባለሁ። ከዛ የተለየ ላይ ብዬ የፈጠረብኝ ጫና ብዬ አለ ብዬ አላስብም። ማህበራዊ ሚዲያን ለምን ዓላማ ነው የምትጠቀሙ?
ብዙ ጊዜ ሰዓት ለማሳለፍ ተጠቀሙ እና እነዚህ ደግሞ ጥያቄዎች ለመሳብ ካን ማህበራዊ ሚዲያ በመጠቀም ምን አይነት ጉዳት አጋጥሞ ያውቃል? ጉዳቱስ ምን ድረስ ነበር? ያው ብዙ ጊዜ ማህበራዊ ሚዲያ ስንጠቀም ሰዓታችንን እንገድላለን። እኛ አንዳንድ ጊዜ ደግሞ ማታ ስንጠቀም ለዓይናችን ጉዳት ሊያደርስ እሱ ጉዳት ማህበራዊ ሚዲያን ስትጠቀም የምታገኙ ልምድ እንዴት ለራስ ያለን አመለካከት ሊቀይረው ይችላል? ብዙ ጊዜ ካልክ ወይ ሞቲቬት ከሚያደርጉ ሰዎች የነሱ ልምድ ወደ ራሳችን አልፈ ለመጠቀም ሚስተር ነው አላማችንን ለማሳካት መጠቀም ያለብን። እነኛ አይነት ነገሮች በጣም ማስኳከት አለባቸው። ኦሪንቴሽን ማስኳከት አለበት። ሶ ኔጌቲቭ ኢምፓክቱ እንዴት እንቀንሳለን? ፖዚቲቭ ኢምፓክቱን ደግሞ እንዴት ማክሲማይዝ እናደርጋለን? እንዴት ለአካዳሚክ አቺቭመንት፣ እንዴት ለሞቲቬሽን፣ እንዴት ለሰልፍ ዲስከቨሪ፣ እንዴት ለአይደንቲቲ ዴቨሎፕመንት መጠቀም እንችላለን የሚለው ነገር በደንብ ኦሪንቴሽን መስጠት፣ በደንብ ተማሪዎችን ማገዝ። አሁን በእኛ ዲፓርትመንት ኮሚቴውን ኮንቲኒዩ አሉ ክለብ ሁሉ አለ። የስራ ሚሽን የስራና ሬሌትድ ቅድም እንዳልኩት ብዙ ተማሪዎች አዲክትድ ይሆናሉ። አዲክሽን ደግሞ ሄዶ ወደ ኮምፕሊኬትድ ሳይኮሎጂካል ፕሮብሌም ይወስዳቸዋል። እዛ ውስጥ አንዱ እዛ ውስጥ የሚገቡበት ምክንያት ሶሻል ሚዲያ ምክንያት ያ እንዳይሆን አሁን ብዙ አይነት ፕላትፎርም ተጠቅሞ ዩኒቨርሲቲ ተማሪዎችን ፖዚቲቭ እንዲጠቀሙት ለዓላማ እንዲጠቀሙት ማድረግ ነው ሁሉ ሰው ያለበት። እኛም ይህን ነው የምናደርገው። ይሄንን ማስፋፋት ዩኒቨርሲቲም በብዛት ብዙ ቦታ ላይ የሚታዩት ፖስት ከዚህ ጉዳዮች ጋር የሚገናኙ ነገሮች ናቸው። በሁሉም ደረጃ በሁሉም ሌበል ይሄ ነገር የተለያየ ሚዲያ አዘሎት ተሰጥቶ ባለሙያዎች እንዲያብራሩ ተደርጎ እንዴት ታችም ላይ እኮ በጣም አስቸጋሪ ነው። ዩኒቨርሲቲ ላይ ብቻ ሳይሆን ህጻናት ልጆች እንዴት ነው ሶሻል ሚዲያ ላይ የሚጠቀሙት? ወላጆች እንዴት ነው የሚያዩት? እንዴት ነው መደረግ ያለበት? እንዴት ነው መጠቀም ያለበት የምለውን ነገር በደንብ የዲስከሽን አጀንዳ ተደርጎ በየእንትኑ ለዲስከስ ቢደረግበት፣ ሰዎች ሀሳብ ቢሰጡበት፣ የተጎዱ ሰዎችም እዚያ ውስጥ አልፎ የተጎዱ ሰዎችም ከዛ ሪከቨሪ ያደረጉ ሰዎችም አምጥተው ኤክስፒሪየንሳችን የሚናገሩበትን ይህ ቢፈጠር በጣም ጥሩ። አመሰግናለሁ። ተገንዝበው ለሁለቱ ነገር የተጠቀሙት ለመልካም ነገር የተጠቀሙት ለራሳቸው ፐርሶናል ተከበሩ ጭምር ዛሬ ላይ ገንዘብ የሚሰጡ ሰዎችም አሉ። ህይወታቸውን እየቀየሩ ያሉ ሰዎች አሉ። እነዛ ሰዎች ከኤክስፒሪየንሳቸው ተነስተው ሶሻል ሚዲያ እንዴት ቢጠቀሙ ወደ ፍቅር እንደሚያደርስ እንዴት ደግሞ ትውልዱ ቢጠቀሙ መጥፎና የግል ህይወቱን ማህበራዊ ህይወቱን የቤተሰብ ህይወቱንም ሊረብሽ እንደሚችል እነዛ ሰዎች ብዙ ፎሎወር አላቸው። ወጥቶ ያንን ነገር ከታች የሚመጡ የማህበራዊ ሚዲያ ተጠቃሚዎች ኦሬን እያደረጉ ሜንቶር እያደረጉ ቢሄድ አላቀው በላይ አሁን ባለኝ አስተሳሰብ ቅድም ያልኩሽ ግን የቤተሰብ የሀገር ሽማግሌ የሚላ እና የሃይማኖት አባቶችን ሚና ልክ አይደለም። እነሱ ለራሳቸው ድርሻ አላቸው ማለት ነው። ሌላው ደግሞ እንግዲህ ወደ መንግስት መምጣት ይችላል። ወደ መንግስት ተቋማት መምጣት ይችላል። ለምሳሌ ዩኒቨርሲቲዎች በጉዳዩ ላይ ማህበረሰባችንን ወደ አገሪቷ እንዲሁም ደግሞ ትውልዱ ከሶሻል ሚዲያ አትርፍ ወይስ ካስዋል የሚሉ የሪሰርች ጥያቄዎችን በማንሳት ምርምሮችን በመስራት እና የኤቪደንስ በማስደገፍ የመማሪያ ማቴሪያሎች ውስጥ በማስገባት ተማሪው ክላስ ድረስ አድሬስ በማድረግ አዌርነስ መፍጠር የእያንዳንዱ ቀን ሴሽኖቻቸው የኮርሶቻቸው አካል በማድረግ ምርምሮች ላይ ቤዝ አድርገው አሉባልታ ላይ ሳይሆን ቤዝ አድርገው የሶሻል ሚዲያን ፖዚቲቭ እና ኔጌቲቭ ሳይድ
ለትውልድ የማሳየት ኃላፊነት አለባቸው የትምህርት ተቋማት ያምናለሁ። ይህንን ስንል ግን የማህበራዊ ሚዲያን ችግር እያጎላን ጥቅሙን እያኮማሸሽን አይደለም። አጠቃቀሙን ያወቅንበት እንደሆነ ህይወትን ወደ ተሻለ መንገድ ይለውጣል። የነቃ ቤተሰቦቹን ያነጋግርበታል፣ ህይወቱን ያስተካክልበታል፣ መረጃዎችን ይቃረምበታል፣ እራሱን ያዘምንበታል፣ ይማርበታል፣ ይመራመርበታል። አጠቃቀማቸውን አስተካክለው ነቅተው ሊማሩበት፣ ሊመራመሩበት፣ ሊዘምኑበት ሀ ብለው ይጀምራሉ። ከነቁት ውስጥ ሆነው አጠቃቀማቸውን አዘምነው ምርጥ ሰው ይሆናሉ። ማህበራዊ ሚዲያ ጠቃሚ ነው ወይስ ጎጂ? ምርጫው በእያንዳንዳችን እጅ ላይ ነው። ዛሬ ወይስ መቼ ልንነቃ ነው?